ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ቪዲዮ ደርሶናል፣ ምርመራ እያደረግን ነው ሲል ኢሰመኮ አስታወቀም። የጸጥታ ኃይል ልብስ የለበሰና መሳሪያ የታጠቀ አካል እጁን ወደ ኋላ የፊጥኝ የታሰረን ወጣት ከወደ ጀርባው በመሆን ጭንቅላቱ ላይ ሲተኩስበት የሚያሳየው ቪዲዮ ከሰሞኑ በማህበራዊ ሚዲያ ላይ መሰራጨቱ መረጃን አድርሰናችሁ ነበረም። ድርጊቱ ብዙዎችን እያስለቀሰና ያስቆጣ ሲሆን አንዳንዶች ደግሞ እንደው እንደዚህ ያጨካከለን ምን ይሆን ሲሉ በሀዘን ስሜት ተውጠው ሲጠይቁ ቆይተዋል። ቲክቫ ኢትዮጵያ በበኩሉ ድርጊቱ ደርሶት በሰብአዊ መብት ጥሰት አኳያ ጉዳዩን ዳሶት እንደሆነ በሚል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮን ጠይቆ ነበረ። ኮሚሽኑ ይህንን ግፍ የተሞላበት ድርጊት ተመልክቶ ይሆን ስንል ላቀረብነው ጥያቄ ይለናል ቲክቫ፣ ጉዳዩ ደርሶናል፣ እኛ የራሳችንን ኢንቨስቲጌሽን ስለምንሰራ በቪዲዮ ላይ ትንሽ ጊዜ ይወስዳል የሚል ምላሽ ነው የሰጠው። ድርጊቱ የት፣ መቼ፣ በማን ተፈጸመ ለሚለው እስካሁን የተሰጠ ማብራሪያ የሌለ ሲሆን ኮሚሽኑ በበኩሉ መቼ ነው የተፈጸመው፣ ማን ነው የሞተውስ የሚለውን ዝርዝሩን በሙሉ እያጣራ ነው የሚገኘው ሲልም ጠቁሟል። ዲጂታሊ ሰርተን ስናበቃም እዚያው የነበሩ የአካባቢው ሰዎች ደግሞ ማነጋገር ይኖርበናል ነው ያለው። ድርጊቱ የተፈጸመበት አካባቢ ታውቋል ለሚለው ጥያቄ ኮሚሽኑ በምላሹ ፍንጭ አለን፣ ግን አሁን ለሚዲያ መግለጽ አንችልም፣ ምክንያቱም እርግጠኛ አይደለንም፣ እሱን እርግጠኛ ስንሆን እነግራቸዋለን ብሏል። ስለዚህ አሁን ምርመራው ተጀምሯል ማለት ይቻላል ለሚለው የቲክቫ ጥያቄም ቪዲዮ ደርሶናል፣ ኢንቨስቲጌት እያደረግን ነው ሲል ምላሹን ኮሚሽኑ ገልጿል። እንዲህ አይነት ግልጽ የወጡ የሰብአዊ መብት ጥሰት በተመለከተም አስተያየት እንዲሰጥ የጠየቅነው አሁን ባለው ሁኔታ እንዲህ አይነት ቪዲዮዎችን በብዛት እየወጡ ናቸው፣ ሚዲያ ላይ እኛም የሚደርሱን አሉ ሲል የድርጊቱን ሁኔታ አስረድቷል። አስቸጋሪ ነው፣ በጣም ብዙ ናቸው፣ እናንተ ብቻ ስላያችሁ ነው እንጂ ስለዚህ ይሄ ቪዲዮ ላይ ብቻ አሁን ኮመንት ማድረግ አንችልም ነው ያለው። በአጠቃላይ አገሪቱ ላይ ያለው ሁኔታ ምን ይመስላል ለሚለው በጊዜውም የምናወጣቸው ሪፖርቶች አጠቃላይ የሚያሳዩት ገጽታ አለ፣ እሱን መያዝ ነው ብለዋል። የሰሞንኛው ቪዲዮ ምርመራ ሲያልቅ ሙሉ አስተያየትና ማብራሪያ እንደሚሰጥ ኮሚሽኑ ለቲክቫ ኢትዮጵያ ቃል የገባ ሲሆን እውነቱን ተከታትለን በቀጣይ ተጨማሪ መረጃ የምናደርሳችሁ ይሆናል ብሏል። ፍርድ ቤቱ የሂጃብ እገዳ እንዲቆም ያሳለፈውን ውሳኔ ያልተቀበሉ ትምህርት ቤቶች ርዕሳነ መምህራን በፖሊስ ተይዘው እንዲቀርቡ አዘዘም። የአክሱም ከተማ ወረዳ ፍርድ ቤት በትምህርት ቤቶች ውስጥ ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለውን መመሪያ በማገድ ያስተላለፈውን ውሳኔ ያልተቀበሉ ትምህርት ቤቶች ርዕሳነ መምህራን በፖሊስ ተይዘው እንዲቀርቡ አዟል። ፍርድ ቤቱ ጥር 19 ቀን ባወጣው የእስር ማዘዣ ከሁለተኛ እስከ አምስተኛ የተጠቀሱ ተከሳሾች የፍርድ ቤቱን ግልጽና ሕጋዊ ስርዓት ሆን ብለው በመጣስ የፈጸሙትን ድርጊት ፍርድ ቤቱን ስልጣን የሚያዳክም ነው በማለትም ከሷል። የፍርድ ቤቱ በማዘዣ ደብዳቤ የፍትሐ ብሔር ሕጉን አንቀጽ 156 በመጥቀስ በፍትሐ ብሔር ክርክር ውስጥ ያለ ማንኛውም ተከሳሽ ፍርድ ቤቱ የሰጠውን ትዕዛዝ ያላከበረና የጣሰ እንደሆነ አግባብነት ባለው ወንጀል ሕጉ ድንጋጌ ተጠያቂነት እንደሚሆን አመላክቷል። በዚህም የተከሳሾች አስተዳደራዊ ትዕዛዝ ወይም ውሳኔ ይህ መዝገብ እልባት እስኪያገኝ ወይም ተለዋጭ ትዕዛዝ እስኪሰጥ ድረስ በጊዜያዊነት ታግዶ እንዲቆይም አዟል። ተከሳሾቹ ውሳኔ በተሰጠበት መሰረት ታግዶ ካልቆየ በእስልምና እምነት ተማሪዎች ላይ የማይመለስ የሰብአዊና የሞራል ጥሰቶችና እንግልትም እንደሚያስከትልም ፍርድ ቤቱ አመላክቷል። ፍርድ ቤቱ ሴት ሙስሊም ተማሪዎችን ሂጃብ እንዳይለብሱ የሚከለክለውን የትምህርት ቤት መመሪያ በማገድ ጥር 6 ቀን ከሰጠው መመሪያ በኋላ የተላለፈው ውሳኔ የማይቀለበስ የመብት ጥሰት ሊፈጥር ይችላል የሚል ስጋት እንዳለውም ጠቅሷል። በወቅቱ 5 ትምህርት ቤቶች ሴት ሙስሊም ተማሪዎች ሂጃብ ለብሰው ትምህርት እንዳይከታተሉ በመከልከላቸው ለተሰነዘረባቸው ክስ ምላሽ እንዲሰጡም ተጠርቷል። የክልሉ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ ቅሬታውን ገልጾ ትምህርት ቤቶቹ የሙስሊም ተማሪዎችን ሕግ መንግስታዊ የሆነውን የትምህርትና የሃይማኖት ነጻነት መብቶችን ጥሷል በማለትም ክስ አቅርቧል። ጉዳዩ በአክሱም ከተማ በሚገኙ ሙስሊም ተማሪዎች መካከል ተቃውሞ ያስከሰተ ሲሆን ተማሪዎቹ እገዳውን የሃይማኖትና የትምህርት ነጻነታቸውን የሚጋፋ መሆኑን ገልጿል። ይህንን ተከትሎ በአክሱም ከተማ የሚገኙ ትምህርት ቤቶች ሙስሊም ሴት ተማሪዎች በክፍል ውስጥ ሂጃብ እንዳይለብሱ መከልከላቸውን በመቃወም በሺዎች የሚቆጠሩ ነዋሪዎች በታደሙበት ሰልፍ ጥር 13 ቀን 2017 ዓ.ም በመቀለ ከተማ አካሂደዋል። ሙስሊም ሴት ተማሪዎች
በክፍል ውስጥ ሂጃብ ለመልበስ የሚያስችላቸውን መብት ያረጋግጣሉ የተባሉትን የፍርድ ቤቶች ውሳኔና የክልሉን ትምህርት ቢሮ መመሪያዎች በመተግበር ረገድ እየታዩ ናቸው ያሏቸውን መለሳለስ በመቃወም ሰልፈኞቹ ድምጻቸውን አሰምተዋል። ፍርድ ቤቱ ፖሊስ ከሁለተኛ እስከ አምስተኛ የተጠቀሱትን ተከሳሾች ርዕሰ መምህራን የካቲት 7 ቀን 8 ሰዓት ላይ በእስር አጅቦ ወደ ፍርድ ቤት እንዲያቀርባቸውም መመሪያ አስተላልፏል። 20 የከረዩ አባገዳዎችና የሀገር ሽማግሌዎች ከ3 ሳምንት እስር በኋላ ተለቀቁም። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ የታሰሩ 20 የከረዩ አባገዳዎች እና የሀገር ሽማግሌዎች ከ21 ቀናት እስር በኋላ ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን ቤተሰቦቻቸው ለአዲስ ስታንዳርድ ገልጸዋል። 10 የከረዩ አባገዳዎችና 10 የሀገር ሽማግሌዎች ታህሳስ 28 ቀን ለስብሰባው ከወጡ በኋላ በጸጥታ ኃይሎች ተወስደው ያሉበት ቦታ ሳይታወቅ 3 ሳምንት ቆይታ በኋላ እሁድ ዕለት መለቃቃቸው ተገልጿል። አንድ የቤተሰቡ አባል ታስረው እንደነበር የገለጹት ምንጭ አባገዳ ወቹ ላለፉት 21 ቀናት አዋሽ 40 የሚገኝ መከላከያ ሰራዊት ካምፕ ታስረው መቆየታቸውን ለአዲስ ስታንዳርድ ገልጿል። በአዋሽ 40 በቆርቆሮ በተሰራ ቤትና መከላከያ ሰራዊት መኖሪያ ቦታ ውስጥ ነበሩ። እዚያም ያነጋገራቸውም ሆነ ለምን እንደታሰሩ የነገራቸው ሰው እንደሌለም ነግሮናል ብለዋል። አክለውም አሁን እዚያ ይቀር የለም፣ ሁሉም ወጥተው ወደ ቤታቸው ገብተዋል። ቅዳሜ ምሽት 4 ሰዓት ላይ ወደ መታሃራ ከተማ ተወስደው እሁድ ወደ ቤታቸው ገብተዋል ሲሉም ገልጿል። አዲስ ስታንዳርድ ያነጋገራቸው ሌላ የቤተሰብ አባል በበኩላቸው በጣም ተጨንቀን ነበር፣ አሁን ግን እግዚአብሔር ይመስገን በሰላም ወደ ቤታቸው ተመልሰዋል። ምንም ችግር ወይም ጉዳቶች አልደረሰባቸውም። በዚህም በጣም ተደስቻለሁ ሲሉ አባገዳዎቹና የሀገር ሽማግሌዎቹ መፈታት መደሰታቸውን ተናግረዋል። ይሁን እንጂ እነዚህ ሰዎች ተፈተው ወደ ቤታቸው ሲመለሱ የፈንታሌ ወረዳ አስተዳደር ስብሰባ ጠርቷቸው ከዚህ ቀደም የተሰጣቸውን የቤት ስራ ለስራቸው ምክንያት ነው የተባለውን የኦሮሞ ነጻነት ሰራዊት አባልነትን መመለስ እንዲቀጥሉ አሳስቧቸዋል ተብሏል። የከረዩ አባገዳዎቹና የሀገር ሽማግሌዎቹ ታህሳስ 28 ቀን 2017 ዓ.ም የታሰሩበት ምክንያት ለምን የኦሮሞ ነጻነት ሰራዊትን አባላትን ለማስገባት ፈቃደኛ አልሆኑም በሚል ምክንያት መሆኑን ነዋሪዎችን ዋቢ በማድረግ አዲስ ስታንዳርድ ዘግቧል። ከታሰሩት አባገዳዎች መካከል ሮባ ጂሎ፣ ጀምቦ ጉሮ ሮባ፣ ሃምቡና አልዳንጎ ፈታሌ የተባሉ አባቶች የሚገኙበት ሲሆን ከሀገር ሽማግሌዎች መካከልም ይገኙበታል። በ2013 ዓመተ ምህረት 14 የከረዩ አባገዳዎች በመንግስት የጸጥታ ኃይሎች ከተወሰዱ በኋላ ተገድለው መገኘታቸውን አዲስ ስታንዳርድ መዘገቡ ይታወሳል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም